የሁላችሁ ጽድት ያለሽ አፍንጫሽ ሰልካካ ወገቢ 8 ቁጥር ፀጉርሽ ዞማ ጥፍርሽ አለንጋ አንገትሽ መቃ ቢመስል ደም ግባት ከሌለሽ ዜሮ ነሽ። እኔ አይኔ ቻይና መስላ አፍንጫዬ ድፍጥጥ ብላ ፀጉሬ እንደዚህ ሆና ምንሽ ድቡልቡልዬ ቦምቦዲ ነው መስዬ ግን ፈላጊ ብዙ ነው። ልዩነቱ እኮ ይሄ ነው። መልክ ቁመና ስለተባለ አይደለም ወንድ ልጅ የሚማልለው ደም ውስጥሽ ደም ግባትሽ ነው። ደም ግባትሽ ነው። ሀቡዬ ውዴ ሀቡነት የኔ ፍቅር እንደምወድሽ ታውቂያለሽ። ግን ውዴ እኩል ሆነናል፣ እኩል ለኩል እኔ ያየሁትን እናንተ አላያችሁም። ሀቡ እኩል ሆነናል ውዴ። እኔ ብቻ ነበር ወርቅዬ የሚሉኝ። ሀቡዬ እኩል ሆነናል። እኔ እናት እኔ ብቻ እኮ ይመስለኝ ነበር እኮ ምትል አይተናል ሰምተናል ግን አላየንም። አቡ አይተናል ሰምተናል ግን አላየንም። በየቦታው ሲፖስት እኔ ደግሞ እኔ ያየሁትን አይታችኋል ይላል። እኔ ያየሁትን አይታችኋል ይላል። ከዛ ግራ ገባኝ። ምን አይተው ነው እኔ ያየሁትን አይታችኋል ይላል? ምንድነው መድኃኒዓለም ሊገባኝ አልቻለም። ተኮር ብያታለሁ። ቤተሰቤ ናት። ቤተሰቤ ወርቅዬ አየዋት። ቦቲን ደግሞ ከየት ነው ያገኘሽ? ቤታዬ ፈሳም እንዴ ውዴ ፈሳ። አሁን እኮ ውዴ ስድብ አይደለም። ቤታዬ ፈሳም ስትይ ትበያለሽ፣ ጠግበሽ ትበያለሽ። የበላ ነው የሚፈሳው እያልሽ ነው። በትክክል አልተሳሳትሽም። ጥርቅም አድርጌ ቂጤ እስኪቀደድ ነው የምበላው። ይብላኝ ደረቅ ሆዳቸውን ያልሞሉ ያልጠረቁ በባዶ ቅር ሆዳቸው ለሚጮ ፈሳም ብትይ ከፋቸው ነበር። ሳይበሉም ፈሳም ብላቸዋቸው ሁለት ሞራላቸውን ነው የምትነኩት። እኔ ግን ፈሳ ብትይ አንዛርጠው። አሁን ራሱ አልመጣብኝም። ህዝብ አክብሬ ነው እንጂ ፈሳ እበላለሁ። ወደ ካሜራ ከንፈሮና አፍንጫዎትን ጠጋ አድርገው ሶስቴ ፍቅሪዝም ይበሉ። ቀላል እኮ አፍንጫንና አፍን እንዲጠጋ አድርገህ ፍቅሪዝምን ይቀበሉ ትላለህ። ታዲያ እስኪታይ በስ የአፍንጫዎት ቀዳዳ እየታየ አይደለም። በስመ አብ ወወልድ መንፈስ ቅዱስ ጠጋ ይበሉ በደንብ ፍቅሪዝም እያሉ ይጮኻሉ። ፍቅሪዝምን ይከተሉ። ሀቡዬ ውዴ ሀቡነት የኔ ፍቅር እንደምወድሽ ታውቂያለሽ። ግን ውዴ እኩል ሆነናል፣ እኩል ለኩል እኔ ያየሁትን እናንተ አላያችሁም። ሀቡ እኩል ሆነናል ውዴ። እኔ ብቻ ነበር ወርቅዬ የሚሉኝ። ሀቡዬ እኩል ሆነናል። እኔ እናት እኔ ብቻ እኮ ይመስለኝ ነበር እኮ ምትል አይተናል ሰምተናል ግን አላየንም። አቡ አይተናል ሰምተናል ግን አላየንም። በየቦታው ሲፖስት እኔ ደግሞ እኔ ያየሁትን አይታችኋል ይላል። ከዛ ግራ ገባኝ። ምን አይተው ነው እኔ ያየሁትን አይታችኋል ይላሉ? ምንድነው መድኃኒዓለም ሊገባኝ አልቻለም። ተኮር ብያታለሁ። ቤተሰቤ ናት። ቤተሰቤ ወርቅዬ አይ እናንተ ደግሞ እንደው ኢትሶ ያጋጥማል። ለሴጣን ሲያይሽ በረሩ። እኔ ጂጂ እኮ ደንግጬ የምወጣ ሴት እኮ አይደለም። እሺ ሶፊዬ፣ ያው አንተ ባታውቀኝም እኔ አውቃለሁ። በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ፣ ያው አንተ ባታውቀኝም እኔ አውቃለሁ። በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ፣ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረ እና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሌ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድን ነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው።
ኦኬ። ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድን ነው የሚለው እዚህ ጋር ተመልክቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይህ ውሻ ኪዳነ ምሕረትን ይኸው እመቤቴ ያለች በእሷ ምየን አለ። እመቤቴን አልቸገረኝም፣ ገንዘብም አልፈልግም፣ ምንም ነገር አልፈልግም። እኔ ምንም ነገር አስፈልጎኝ አያውቅም። ወይተን ነው ብላችሁ እኔ ባህል ነው እኛ ባህል ያስፈራል። እኛ ማንነት ይለያል። ሁሉም ሰው ማለት ነው። ሁላችን በባህላችን ህጉ ይከብዳል። አንሰዳደብም፣ አንነጋገርም። ሜቢ እኔን አመጣኝ እዚህ ጋር አመጣኝ። ሜቢ ቲክቶክ ሊሆን ይችላል። አታውቁኝም፣ አላውቃችሁ። ሜቢ ከመጣው 8 ወር ነው። 8 ወሩ ስመጣ ግን እኔ ለመርኩት ህይወትና እዚህ ጋር ለህይወት በጣም ይለያያል። በጣም ነው የሚለያየው። በጣም ነው የሚለያየው። እኔ እንደዚህ ነው ቢል ነግራቸው አልችልም። እኔ ያለበት ህይወት የነበርኩት ህይወትና አሁን እዚህ ጋር ማየውት ሰማይና አሬን በልቼ ነው እዚህ ጋር ቁጭ ያልኩት። መከራዬን አይቼ ነው እዚህ ጋር ቁጭ ያልኩት። ባይዘው ማንም አግዞኝ አይደለም፣ ህይወቴ ውስጥ ማንም ሰው አግዞኝ አይደለም። እኔን ደግሞ ላይቭ ላስጀመረኝ ለእስጢፋኖስ ቶማስ ከድራፍት ቤት ላይቭ አስጀምሮኝ ይኸው እስጢፋኖስ ቶማስ ምንም ቢሆን አረሳ የኔ ወንድም አዶናይ፣ እነዚህ ሰዎች ክብር አይወድላቸው ወይ መስዋዕት መክፈል አለብን እንዳልን እንደዛም አይነት ሰው አይደለም። ጋይስ ዌክ አፕ። ትውልዱን የሚያጠፋው ምንድን ነው ንገሩኝ? ጦርነት አይደለም? ሁላችሁም ጻፉ። ትውልድን የሚያጠፋው ጦርነት እንጂ አዶናይ አይደለም ብላችሁ። ትውልድን የሚያጠፋው ሙስና፣ ትውልድን የሚያጠፋው ጦርነት እንጂ ሰው አዶናይ አይደለም። አዶናይ ታንክ ይዞ አልገባም። አዶናይ ድሮን ይዞ አልገባም። ሄዱና ንገሯቸው። መጀመሪያ ትውልድን የሚያጠፋው ጦርነት ነው። ጦርነት አንፈልግም በሉት። ለሀገር ሉዓላዊነት ሳይሆን እርስ በርስ የምትጋጩትን ለስልጣን አቁሙ በሉ። እንደዚህ ነው ማለት ያለበት። መልስ አትመልሱላቸው። ያ የመጡበት መንገድ ይሄ ከሆነ ትውልድን የሚያጠፋው ጦርነት ነው። ትውልድን የሚያጠፋው ሙስና ነው። ትውልድን የሚያጠፋው ስርዓት አልበኝነት ነው። ትውልድን የሚያጠፋው አዶናይም አይደለም፣ ሶሻል ሚዲያም አይደለም። ትውልድ የምታገቢው እድሜ ቆሞ አይጠብቅሽም። እሺ ባልጠፋ እኮ ፍቅሮቼ፣ እሺ ማንን ላግባ? ባልጠፋ ማሮች 24 ሰዓት ቤት ውስጥ ነው የምውለው። ከእናንተ ጋር ነኝ እዚህ ቲክቶክ ላይ። የቲክቶክ ወንድ ለትዳር አይሆንም ታውቃላችሁ። እደጅ ወጥቼ ያልፈለኩኝ ማሮቼ፣ ማንን ላግባ? ባልጠፋ እኮ ባልጠፋ ትናንትና ሁላችሁም እንደምታውቁት በኃይለኛው ስፖርት ሰርቻለሁ። ዛሬ ጠዋት አይኔ መክፈት አቅቶኛል። ሰውነቴ ስገረፍ እንዳደርኩ ነው የመሰለኝ። ጸልዩልኝ፣ አበረታቱኝ፣ ጸልዩልኝ። ወፍራም መሆን ቦርጫም መሆን ከባድ ነው።